አብርተህ ትወጣለህ። ለምን እኔ እንደውም ያልኩት አገፈዱ መብረቁ እኔ ያልኩት ይሄ ነው ልጅ አይደለ? አዎ ይወጣል። ሁለት ስልክ ነው ያለው። 170 አመሙ በአንዱ ስልክ ነው ይዞት የሚዞር ቤት ውስጥ ደብቆ አያወጣውም። አንዱ ስልኩ ኦፖ ነው ቤት ውስጥ ነው አመሙ ብቻ ነው የሚይዝበት። ለነግራችሁ የኔ አንድ አመሙ ችግር የለውም እንደፈለገ አድርጎ ይዞታል። ተሸክሞት ይዞር ጣጣ የለኝም። ብሬን ብቻ ሰጡኝ 40 ሺህ ብር ፈልገዋለሁ። ኦኬ የራቆት ቪዲዮሽስ አያስጨንቅሽም? የኔ ቪዲዮ አለ። እንዴት አድርጎ የቀረጸሽ? ከኋላ ከፊት እንደፈለገ ነው። ያኔ በአካል ነው የቀረጸሽ? አዎ እኔ አምኜው ባሌ ነው። አንቺ ጋር አብሮ በነበረ ሰዓት ካሜራ አዘጋጅቶ ካንቺ ጋር ጊዜ በምታሳልፍ ሰዓት አንቺ በማታውቂው መልኩ ደብቆ የቀረጸሽ ማለት ነው። ጋይስ እናንተ ምን ትስቃላችሁ? አጠፋዋለሁ አለ ግን አላጠፋውም። እኔ ፊት ለፊት ነው የቀረጸው። አንቺ እያወቅሽ? አዎ አያችሁ አይደለ? አያችሁ ባልና ሚስቶች አያችሁ አይደል? እናንተና ባሎቻችሁን ቢሆኑ ከዚህ አልጋ ላይ ስተኙ ካሜራ አጥፎ መብራት አጥፎ አዳብሶ ፓንቲሽንም ሆነ ሱሪሽንም እያዳበሰ ያውልቅ እንጂ ካሜራ ማነው መብራት ራሱ መጥፋት አለመጥፋቱን አረጋግጡ። ለምን በፍቅር ውስጥ ጸብ አለ። ጊዜው ተበላሽቷል። እያያችሁ ነው። ትላንትና ምን አይነት ሴቶችን ስናስተናግድ እንደነበር። አሁን እቺ ልጅ ሲዝናኑ ቀረጸኝ ያለች የክፉ ቀን አስፈራራበት። አያችሁ አይደል? ስትገናኙ የምትጣላው አትመስሉ። ስትጣላ ደግሞ ሰይጣን ይወሰውሳል። አሁን ይሄ ልጅ ምናልባት በጣም ባናደደችው ሰዓት ሊለቀቅ 18 ህሙም አለ በሲል በሌላ ሲል ማንንም አቆም። ይሄ ምስጢር ነው። እናድላህ አንቺ ነሽ የምታውቂው አይደል? አዎ ሚስቱ ነው። 3 አመት አብሬ ነው ያለው። እሷን የሚያሳያት የሷ ስላለው ነው። የትም አትሄድም ብሎ እኔ አይደለም ያንቺ ሙሙ ብቻ አይደለም። እኔ ስልክ በጣም ብዙ ሙሙ አለ ያለኮ ተናዶን ያወጣው እንደ ሴት እኔ ሳስበው እንደ ሴት አብድዬ በእናትሽ ስጣይ አንዴ እንደ ሴት እኔ ሳስበው እግዚአብሔርን እቺ ልጅ በጣም ጀግና ነች። የብዙ ሴቶችን ህይወት ነው ያዳነችው። ምክንያቱም ብዙ ሴቶች እንኳን እንደሷ ደፋር ያልሆኑ ከፎቅ ላይ ዘለው የሚጠፉ እንደዚህ አይነት ነገር ዛቻ ሲደርስባቸው በጣም ነው ያፈርኩት። ልጁ አሁን ስላገባ ቪዲዮ አይወጣም። ያሁኑን ያለውን ትዳር አይወጣም። ለምን አሁን ስላለው አይወጣም። መብረቁ አሁን ልጁ ቪዲዮ ለነግርሽ 2 ልጅ አስወጥቼ ለላልጅ 4 ልጅ አስወጥቷል። የሌላ ሴት 4 ልጅ የኔ ራሴ 2 ሴት ምን አለኝ። አንድ ከሱዳን ነው ያመጣሽ የራሴ አይደለም ይላል። መድኃኒቱን ራሱ ነው የሚሸጠው። 6 ልጅ ያወጣ ነው ለነግራችሁ። ግን እኔ በጣም ተጎድቻለሁ። እግዚአብሔር ይሁን ሌላ ምንም ማለት 3 ወር ያረከስኩት ክብር ነው የሚያስፈልገው። ስለዚህ ወዶ ነው በቪዲዮ የሚወጣው። እያንዳንዳችን እንለጥፈዋለን በየሚዲያቸው። ወዶ ነው የሚወጣው። ደሞ አሁን ትዳር ይዟል ቤት ይዟል። አይወጣም። አንቺ ዝም በይ እስኪ። አይወጣም የምትይው አንቺ አትከራከሪለት። ይሄ ልጅ ስራውን አልሰራሁም ብሎ ምናልባት ሰርቻለሁ ብሎ ይወጣል። ለምንድን ነው የማይወጣው? ለምን ጥሉጥል እንደምትሉ ራሱ አላውቅም። ቪዲዮ እንዴት አድርገን እንቀርጸ ቪዲዮ እንዴት ነው አድርገን ነው የምንቀርጸው? መብረቁ እንደዛ አይደለም። አንዴ እስኪ አንዴ ላውራው እስኪ